ይህን ሁሉ ክፍለ ጦር ስንፈጥር፣ ይህን ሁሉ እዝ ስንፈጥር፣ ይህን ሁሉ ምናምን ነገር ስናዋጣ ማን የሰጠን ሰው? ወጣቱ እኮ ነው የመጣው። መከላከያ እኮ አሁን በኢትዮጵያ ወጣት ላይ የማይደሰት የለም። ማን ደረሰልህ? ይሄ አሁን ሰራዊቱ ገብቶ መዋጋት ብቻ አይደለም እኮ ቁስለኛህን የሚያነሳው፣ ንብረትህን የሚያነሳው፣ ስንቅህን የሚያነሳው ምናምን የምትለው ይሄ ህዝቡ በጣም ሊመሰገን የሚገባው። እኛ ልናመሰግነው እንችላለን፣ ግን ደግሞ ሌላ አማራጭ የለውም። ኢትዮጵያ ናት። ስለዚህ ምን ለማለት ነው? ውጤቱ ላይ ኢትዮጵያ ናት የዳነችው፣ ኢትዮጵያ ናት የተዋጋችው እና በዛ ደረጃ መታየት አለበት። ሁሉም ነው ተሳትፎ ያደረገው ለማለት ነው። ጀነራል፣ በዚህ ድል ውስጥ ጠላትን ምን ያህል ማዳከምና ከአሁን በፊት እንዳደረገው ሌሎች አካባቢዎችን በአማራም በአፋርም ክልል ወረራ እንዳይፈጽምና እንዳይመኝ እስከማድረግ ድረስ ምን ያህል መምታት ተችሏል የሚል ጥያቄ አለ። ምንድን ነው ምላሽዎት? አሁን ከአሸባሪው ጋር የተገኘው ድል ምንድን ነው? አንደኛው ድል ያው ቅድም አሁን የገለጸው ነው። ፍላጎቱን መቀማት ነው። ኢትዮጵያዊነትን ማዳን ነው። ይሄ በጠቅለል ተደርጎ ሲታይ ነው። በኦፕሬሽናል ግን የነበረውን ቁጥር ይዞ አልተመለሰም። አያስፈልግም። አሁን ይሄን ሞተ የቆሰለ ምናምን ሞተ አሁን ይሄ የቀረው የሚባል ነገር ላይስፈልግ። የነበረውን ቁጥር ይዞ ግን መቀጠል አልቻለም። አንድ ሁለተኛ፣ ይዞት የነበረውን ታንክ ይዞ አልተመለሰም። ይዞት የነበረውን መድፍ ይዞት አልተመለሰም። ይዞት የነበረውን አየር መቃወሚያ ይዞት አልነበረ፣ በሙሉ ተደምስሰዋል። ለረጅም ጊዜ የሰበሰበው መሪ አጥቷል። አሁን ይሄ በ200 እና በ300 ኪሎ ሜትር ሆኖ የሚመራው መሪ አይደለም እያልኩ ያለሁት። አክቹዋል ግን እዛ ያለ የሚመራው ክፍለ ጦሩም ብርጌዱም ምናምን እያዘዘ የሚመራው ኃይል ግን የለም። ካለ ይናገሩ ለህዝቡ። የለም። ከሰው ኃይል አንጻር ከፍተኛ ኪሳራ ነው። ከቶክስ አንጻር ከፍተኛ ኪሳራ ነው። ከስነ ልቦናና ከሞራል አንጻር ከፍተኛ ኪሳራ ነው። ኢትዮጵያን ከዚህ በኋላ ማፍረስ እንደማይቻል ከልቡ ነው የገባው። እኛንን አገር ምንመራ እኛንን ኮማንዶሮች ከልቡ ነው የገባው። እኛ ብቻንን ጀግና የሚለውም ከልቡ ነው የገባው። በዛ ልክ እና ከዛ ልክ በላይ ደግሞ ስላገኘ ማለት ነው። አሁን ኢትዮጵያን ማፍረስ አይደለም፣ ህዝቡ ጋር ተባብሮ